ሰላም ጤና ይስጥልኝ። ስሜ ዶክተር በድሪ አህመድ ይባላል። የማህፀንና ጽንስ ስፔሻሊስት ሐኪም ከዌል ስፕሪንግ መልቲ ስፔሻሊቲ ማዕከል። ዛሬ የምንነጋገረው ስለ ማህፀን ጫፍ ካንሰር መከላከያ መንገዶችን ነው። የማህፀን ካንሰር በዓለም አቀፍ ደረጃ ሴቶችን በመግደል 4ኛ ደረጃ ላይ ይገኛል። ሰብሳራን አፍሪካንስ ኢትዮጵያን ጨምሮ ጡት ካንሰር ቀጥሎ 2ኛ ደረጃ ላይ ይገኛል። ስለዚህ ወደ ካንሰር ከማደጉ በፊት በምን መንገድ እንከላከላለን የሚለውን ዛሬ እንመለከታለን። በዋናነት አንደኛው የሁማን ፓፒሎማ ቫይረስ የሚባለውን ክትባት መከተብ ነው። ይህም ቆንጆ የሚሆነው አንድ ሴት ግንኙነት ከመጀመሪያው በፊት በተለይ ከ9 ዓመት እስከ 14 ዓመት ክትባቱን ለ3 ጊዜ ብቻ በመከተቧ አንድ ሴት ከ70 እስከ 90% ከዚህ የማህፀን ጫፍ ካንሰር መከላከል ትችላለች። ሁለተኛ ደግሞ መደበኛ የሆነ ስክሪኒንግ ወይም ደግሞ ቅድመ ካንሰር ምርመራ ማድረግ ነው። ይህም የሚመከረው አንድ ሴት ልጅ ግንኙነት ከጀመረች በኋላ ወይም ከ21 ዓመት ጀምሮ ተጓዳኝ በሽታ ከሌለባት በየ5 ዓመት ለምሳሌ በኤችአይቪ የተያዘች ሴት ከሆነች በየ3 ዓመት ምርመራ ማድረግ ይኖርባታል። ሶስተኛው ደግሞ